ወደ ትንቢተ ዳንኤል ምዕራፍ 12 ላይ ስንሄድ የሚገርም ታሪክ እናያለን። በዚያም ዘመን ይላል ስለ ሕዝብ ልጆች የሚቆመው በዚያም ዘመን ስለ ሕዝብ ልጆች ምን የሚለው የሚቆመው ታላቁ አለቃ ሚካኤል ይነሳል ይላል። ሚካኤል የሚነሳው ለምንድን ነው? ለሕዝብ ልጆች ለመቆም ነው። በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ሕዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደ እርሱ ያለ ያልሆነ የመከራ ዘመን ይሆናል። በዚያም ዘመን በመጽሐፉ ተጽፎ የተገኘው ሕዝብ ሁሉ እያንዳንዱ ይድናል። በምድርም ትቢያ ውስጥ ካንቀላፉቱ ብዙዎቹ ይነቃሉ። እኩሌቶቹ ወደ ዘላለም ሕይወት፣ እኩሌቶቹ ወደ ዕረፍትና ወደ ዘላለም ጉስቁልና ይላል። ታላቁ መከራ ከመሆኑ በፊት ቀድሞ ሚካኤል ለሕዝቡ ለመቆም ይነሳል። መቆምን ማቲው ሄንሪ የተባለ የፕሮቴስታንት ኮሜንተሪ ጻፊና ታላቅ ኢንፍሉዌንሻል የሆነ ቴዎሎጂያን ምን ብሎ እንደሚተረጉመው በኋላ እናያለን። ታላቁ መከራ ከመሆኑ በፊት ልክ መከራው ሊሆን ሲል ምን ይሆናል? ሚካኤል ለሕዝቡ ለመቆም ይነሳል። ምክንያቱም ቅዱሳን ከዚህ መከራ ማለፍ የሚችሉት ሚካኤል ሲደርስላቸው ብቻ ነው። ሚካኤል ከቆመ በኋላ የሚደረጉ ክንዋኔዎች ደግሞ ምንድናቸው? አንድ፣ በመጽሐፉ ተጽፎ የተገኘው ሁሉ ይድናል። ይሄ ሚካኤል ምን አለው ማለት ነው? መጽሐፍ አለው ማለት ነው። በመጽሐፍ ቅዱሳችን እንደምናየው 3 መጽሐፍቶች አሉ። አንደኛው የምንድን ነው? የፍርድ መጽሐፍ። ሁለተኛው የመታሰቢያ መጽሐፍ። ሶስተኛው የሕይወት መጽሐፍ እንዳሉ ይናገራል። ይህ መልአክ ወይንም ይህ ሚካኤል የተባለው አካል ምን አለው? መጽሐፍ አለው። መጽሐፉም የምን መጽሐፍ ነው? የሕይወት መጽሐፍ ነው። የሕይወት መጽሐፍ ያለው ይህ ሚካኤል በራእይ ምዕራፍ 21 ቁጥር 27 ላይ ማን እንደሆነ በደንብ ያብራራዋል። ለበጉም በሆነው በሕይወት መጽሐፍ ይላል። መጽሐፉ የማን ነው? እዚህ ጋር መጽሐፉ የማን ነው? የበጉ ወይንም የኢየሱስ ክርስቶስ መጽሐፍ ነው። ዳንኤል ምዕራፍ 12 ላይ ደግሞ ይህን የሕይወት መጽሐፍ የማን ነው ይላል? የሚካኤል መጽሐፍ እንደሆነ ይናገራል። በመጽሐፉም ተጽፎ የተገኘ ሕዝብ ሁሉ ምን ይሆናል? ይድናል ይላል። ራእይ ምዕራፍ 21 ቁጥር 27 ላይ ለበጉም በሆነው በሕይወት መጽሐፍ ከተጻፉት በቀር ጸያፍ ነገር ሁሉ ርኩሰትንና ውሸትን የሚያደርግ ወደ እርሷ ከቶ አይገባም ይላል። ያቺን ቅድስቲቷን ኢየሩሳሌም መግባትና መውረስ የምንችለው በምን ስንጻፍ ብቻ ነው? በሕይወት መጽሐፍ ተጽፈን ስንገኝ ብቻ ነው። ይህ የሕይወት መጽሐፍ ደግሞ ለማን አለው? ለሚካኤል አለው ማለት ነው። ሚካኤል ኢየሱስ ካልሆነ በቀር ወይንም ኢየሱስ ሚካኤል ካልሆነ በቀር ሰው ሆኖ ከመምጣቱ በፊት የተጠራበት ስም ካልሆነ በቀር ስንት መጽሐፍ ይኖራል ማለት ነው? 2 መጽሐፍ። አንደኛው የማን? መልአክ የሆነው የሚካኤል፣ ሁለተኛው የማን? የኢየሱስ ክርስቶስ ይሆናል ማለት ነው። መጽሐፍ ቅዱሳችን ደግሞ አንድ መጽሐፍ፣ አንድ የሕይወት መጽሐፍ ብቻ እንደሆነ እንዳለ ይናገራል። ከዛ በኋላ ሚካኤል ሲነሳ ከሚሆኑ ክንዋኔዎች አንደኛው ምንድነው? ሙታን ይነሳሉ። በዳንኤል ምዕራፍ 12 ቁጥር 2 እና 3 ላይ ሙታን ምን ይሆናሉ? ይነሳሉ። ከምን ጋር ተያይዞ?
ከሚካኤል መቆም ጋር ተያይዞ ከሚሆኑ ክንዋኔዎች አንደኛው የሙታን መነሳት ነው። ሶስተኛው የእግዚአብሔርን ሕዝብ ይታደጋል፣ ፍርድም ይሆናል፣ ነፃም ይወጣል። ሚካኤል የሚነሳው በሕይወት መጽሐፍ የተጻፉትን አንድ ሊያድናቸው፣ ሁለት ሊታደጋቸውና ሊፈርድላቸው ነው የሚቆመው። ይህን ማድረግ የሚችለው ማን ነው? ኢየሱስ ብቻ ነው። ዮሐንስ ምዕራፍ 5 ቁጥር 6 8ና ቁጥር 26 28ና 29ን ስናነብ እንደዚህ ይላል። አብ በራሱ ሕይወት እንዳለው እንዲሁ ለወልድ በራሱ ሕይወት እንዲኖረው ሰጥቶታልና በመቃብር ያሉት ሁሉ ድምፁን የሚሰሙበት ጊዜ ይመጣል። የማንን ድምፅ? የክርስቶስን ድምፅ የሚሰሙበት ጊዜ ይመጣል። መልካምም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉና በዚህ አትደነቁ ይላል። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 16 ላይ ስናይ ደግሞ ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስ ስም የሞቱ አስቀድሞ ይነሳሉ። በማን ድምፅ? በመላእክት አለቃ ድምፅ ሙታንን እየተጣራ ዮሐንስ ወንጌል ምዕራፍ 5 ላይ ሲጻፍ ሙታን ድምፁን የሚሰሙበት ጊዜ ይመጣል የተባለው ድምፅ የማን ድምፅ ነው? የመላእክት አለቃ ድምፅ። የመላእክት አለቃ ተብሎ በመጽሐፍ ቅዱስ 2 ቦታ ብቻ ላይ ነው የተጠቀሰው። አንደኛው በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 16 ላይ፣ ሁለተኛው ደግሞ በይሁዳ መጽሐፍ 9 ላይ ነው የተጠቀሱት። ይህ ክርስቶስ የሚመጣው ድምፅ የማን ድምፅ ነው? የመላእክት አለቃ ድምፅ እንደሆነ እናያለን። ዮሐንስና ጳውሎስ ስለ ትንሣኤው ሲጽፉ ክርስቶስ ሙታንን የሚያስነሳው ድምፅ በመላእክት አለቃ ድምፅ ነው ይሉናል። እና ሙታንን የሚጣራው ጌታ ራሱ ነው። መላእክት ሙታንን የማስነሳት ኃይል እንደሌላቸው ግልጽ ነው። ሕይወትን የሚመልሰው ማን ነው? አምላክ ወይንም ኢየሱስ ክርስቶስ ብቻ ነው። ማቲው ሄንሪ በ17ኛው ክፍለ ዘመን የተነሳ ታላቅ የሆነ የፕሮቴስታንት ፓስተር እንደዚህ ብሎ ጽፏል። በዚህ ክፍል ላይ በጻፈው ኮሜንተሪ በዚህ ጥቅስ ላይ ስናይ እንዲህ ብሏል። ሚካኤል ማለት እንደ እግዚአብሔር ያለ ማን ነው የሚል ሲሆን ስሙም ታላቅ ልዑል በሚለው ማዕረግ መለኮታዊ አዳኝን ይጠቁማል። ስሙ ማንን ነው የሚጠቁመው? መለኮታዊ አዳኝን። አዳኛችን ማን ነው? ኢየሱስ ክርስቶስን ይጠቁማል። ክርስቶስ በእነርሱ ምትክ ስለ ሕዝቦች ልጆች መስዋዕት ሆኖ ቆሞ እርግማኑን ተሸክሞላቸዋል። ሊሸከምላቸው በጸጋው ዙፋን ላይ በመማለድ ለእነርሱ ምን ሆነ? ቆሞላቸዋል። ስለኛ ሊያማልድ የቆመ ማን ነው? ኢየሱስ ክርስቶስ ነው። ዳንኤል ምዕራፍ 12 ቁጥር 1 ላይ ለሕዝቡ የሚቆመው ማን ነው? ሚካኤል ነው። ሚካኤል ኢየሱስ ክርስቶስ እንደሆነ ካላወቅንና ካልተረዳን ስለ እኔ ኃጢአት የሚቆመው ማን ነው የምንለው? መልአክ የሆነው ሚካኤል ነው ስለ እኔ ኃጢአት የሚቆመው ብለን ነው የምንተረጉመው። ይህ ደግሞ ታላቅ ምንፍቅና ነው። መቆም ተብሎ እዚህ ጋር የተተረጎመው ምንድን ነው? ማማለድን ነው የሚወክለው። ኢየሱስ ሁል ጊዜ በእኛ ቦታ እኛን ለመከላከል የሚቆመው እርሱ ነው። ሚካኤል ሲነሳ ህዝቡን ምን ያደርጋቸዋል? ይጋርዳቸዋል ወይንም ያግዛቸዋል። ሁሌም እኛን የሚያግዘው ማን ነው? ኢየሱስ ክርስቶስ ነው። ሚካኤል መቆሙ ጌታ ሊመጣ ያለውን ዝግጅት ያመላክታል። የማን መቆም? የሚካኤል መቆም
ጌታ ሊመጣ ያለውን ዝግጅት ያመላክታል። አቋቋሙም ይላል ታላቁን የችግር ጊዜ ያስጀምራል። ይህ ደግሞ የኢየሱስ ዳግም ምጽአትና ትንሣኤ ይከተላል ይላል። ጆን ጊል የተባለ የባፕቲስት ቤተክርስቲያን ፓስተር በዚህ በዳንኤል ምዕራፍ 12 ላይ እንደዚህ አይነት ሐሳብ ይሰጣል። የሰማይ መላእክት ሁሉ ከእርሱ በታች ናቸው። ከማን? ከሚካኤል። ከእርሱ በታች የሆኑለት የሚታዘዙለት የመላእክት አለቃ የሆነው የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። ጆን ጊል የባፕቲስት ቤተክርስቲያን ፓስተር ሚካኤል የተባለው ራሱን ሚካኤል በሚል ማዕረግና ስም የገለጠው ማን እንደሆነ ያምናል? ኢየሱስ ክርስቶስ እንደሆነ ያምናል። ጆን ካልቪንም በዚህ በዳንኤል ምዕራፍ 12 እንደዚህ አይነት ነገር ወይንም ሐሳብ ያነሳል። ሚካኤል የሚለው ስም እንደ እግዚአብሔር ያለ ማን ነው ማለት ሲሆን ለክርስቶስ የሚስማማው እርሱ የአብ ምሳሌ ስለሆነ ነው ይላል ዕብራውያን ምዕራፍ 1:3 ጠቅሶ። ከዚህም በላይ ነቢዩ ለሕዝብ ልጆች የሚቆመው ታላቁ አለቃ ይለዋል። ምክንያቱም እርሱ ቤተክርስቲያንን እንዲንከባከብ አደራ ተሰጥቶታል። እናም የመረጣቸውን እስከ መጨረሻው ድረስ ይጠብቃል። ለማንም መላእክት ይህን መተርጎም ተገቢ አይደለም ይለናል። ክርስቶስ የመላእክት ራስ ነውና በሰማይም በምድርም ከሁሉ የላቀ ስልጣን አለው ብሎ ጆን ካልቪን ይተረጉማል። ይህ ሚካኤል የተባለው አካል እዚህ ጋር የተነሱ ክንዋኔዎችን ሁሉ ለመላእክ አሳልፈን መስጠት የለብንም። ከስሙም አንጻር ከድርጊቱም አንጻር ይህ መልአክ ማንን ነው የሚወክለው? ኢየሱስ ክርስቶስን ነው የሚወክለው። ይሁዳ ምዕራፍ 9 ላይ ስናይ የመላእክት አለቃ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ሥጋ ሲነጋገር ጌታ ይገሥጽ አለው እንጂ የስድብን ፍርድ ሊናገር አልወደደም ይላል። የመላእክት አለቃ ሚካኤል ይላል። ብዙ ጊዜ ሰዎች የመላእክት አለቃ የግድ መልአክ መሆን አለበት ብሎ ያምናሉ። እንደዛ አይነት ጥያቄ ሲመጣ ማን ነው ያለው የሚል ጥያቄ መነሳቱ አይቀርም። እርሱ ራሱ ጌታ ቢሆን ጌታ ይገሥጽ እንዴት ይለዋል ብሎም እዚህ ቦታ ላይ ጥያቄ ያነሳሉ። እውነት ነው። በግርድፉ ይህን ክፍል ስናይ ሚካኤል ምን አለ? ጌታ ይገሥጽ አለው እንጂ የስድብን ፍርድ ሊናገረው አልደፈረም። እሱ ራሱ ጌታ ስላልሆነ ወይንም ኢየሱስ ክርስቶስ ስላልሆነ ክርስቶስ በስልጣን ሲገሥጽ ነበረ። እሱ በግል ስልጣን አልገጸጸም። ከሱ በላይ የሆነ አምላክ ስላለ ምን አለ ይላሉ? ጌታ ይገሥጽ ብሎ ሲል እናያለን እዚህ ቦታ ላይ። ስለዚህ ሚካኤል ክርስቶስ አይደለም ብሎ ለመከራከር ይህን ቦታ ያነሳል። እስቲ እዚህ ጋር እየተከናወነ ያለውን ነገር በጥልቀት እንመልከት። ዲያብሎስ ስለ ሙሴ ሥጋ ለምን የሚከራከር ይመስላችኋል? በዘዳግም መጽሐፍ ላይ ስናይ ሙሴን ማን ቀበረው ይላል? እግዚአብሔር ቀበረው ይላል። ሙሴ ተቀብሯል። ነገር ግን ስለ ሙሴ ሥጋ ማን ይከራከራል? ሰይጣን ወጥቶ ይከራከራል። የሞተ ሰው ሥጋ ምን ያደርግለታል? ሰይጣን ይጠቅማል እንዴ? አይጠቅመውም። ከሳምንት አይቆይም። የሚበሰብስ ነገር ነው። ጉዳዩ ስለ ሥጋ ብቻ ይመስላችኋልን? አይደለም። ትንቢተ ዘካርያስ ምዕራፍ 3 ቁጥር 1-3 ስናነብ ተመሳሳይ ታሪክ እናገኛለን። እንደዚህ ይላል፣ እርሱም ታላቁን ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ። ሰይጣንም ይከስሰው ዘንድ በስተቀኝ ቆሞ ነበረ። የእግዚአብሔር መልአክ አለ፣ ኢያሱ አለ፣ ከዛ በኋላ ማን አለ? ሰይጣን አለ። ሰይጣኑ ለምንድን ነው የቆመው? ሊከስ ነው የቆመው። ኢያሱ ተከሳሽ ነው። የእግዚአብሔር መልአክ የተባለው ኢየሱስ ክርስቶስ ምን እንደሚሰራ ከታች እናያለን።
እግዚአብሔርም ሰይጣን ሆይ እግዚአብሔር ይገስጽ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽ፣ በውኑ ይህ ከእሳት የተነጠቀ ትንታግ አይደለምን አለው። ኢያሱም እድፋም ልብስ ለብሶ በመልአኩ ፊት ቆሞ ነበረ። ምን አይነት ልብስ ነው የለበሰው? እድፋም ወይንም የቆሸሸ ልብስ ኢያሱ ለብሷል። መልሶ በፊቱ የቆመውን እድፋሙን ልብስ ከእርሱ ላይ አውልቁ አላቸው። እርሱንም እነሆ አበሳህን ከአንተ አርቄአለሁ፣ ጥሩ ልብስንም አለብስሃለሁ ይላል እግዚአብሔር። እዚህ ጋር የምንመለከተው ስለ ፍርድ ነው እና እግዚአብሔር እንዴት አድርጎ ለእስራኤላውያን እንደፈረደላቸው እናያለን። ክሱ ሲነበብ ሰይጣን ካህኑን ኢያሱን ወይንም ካህኑ ኢያሱ የሚወክለው እስራኤላውያንን ነው። እስራኤላውያንን የሰሩትን ኃጢአቶች አንድ በአንድ እየዘረዘረ ካህኑ ኢያሱ መጽደቅ የለበትም፣ ምሕረት አያስፈልግም ማለቱ ነው። ተረዳችሁኝ? እድፋም ልብስ ለብሷል፣ ኃጢአተኛ ነው። እሱ የወከለውም ህዝብ ደግሞ እንደዚህ አድርገዋል። ስለዚህ ለዚህ ህዝብ ምሕረት አያስፈልግም እያለ በማን ፊት ይከሰዋል? በእግዚአብሔር መልአክ ፊት ይከሰዋል። ነገር ግን የእግዚአብሔር መልአክ እርሱም ኢየሱስ የኢያሱን እድፋም ልብስ አውልቆ የራሱን ነጭ ልብስ ጽድቁን ያለብሰዋል። አሜን። ሰይጣን አለ፣ ኢያሱ አለ፣ የእግዚአብሔር መልአክ አለ። ልክ ይሁዳ ላይም ያለው ሐሳብ ይሄ ነው። ሙሴ አለ፣ ስለ ሙሴ ስጋ ወይንም ስለ ሙሴ መነሳት የሚከራከር ማን አለ? ሰይጣን አለ። በዛ በኩል ደግሞ ማን አለ? ሚካኤል አለ። እያገናኛችሁ ነው፣ ሁለቱን እያገናኛችሁ ነው። ኢያሱ አለ፣ የእግዚአብሔር መልአክ የቆመ የእግዚአብሔር መልአክ እዛ ቦታ ላይ አለ። ለምንድን ነው የቆመው? ለኢያሱ ሊከራከር። የሚከራከርልን ጠበቃ አለን፣ እግዚአብሔር ይመስገን። ተመሳሳዩን መተን እዚህ ጋር ነው የምናገኘው። ሙሴ ኦልሬዲ ተቀብሯል። ነገር ግን ሙሴ በዚህ ሰዓት የት ነው ያለው? ሙሴ የት ነው ያለው እንዴ? ሙሴ የት ነው ያለው? ይሄንን እኮ መጽሐፍ ቅዱሳችን ማርቆስ ላይ ይናገራል። ኢየሱስ በተራራ ላይ እየጸለየ ያለ ሙሴና ማን መጡ? ኤልያስ መጡ። ሙሴ የሞቱት ሰዎች ክርስቶስ በሚመጣበት ቀን እንደሚነሱ የሚያመላክት ሲሆን፣ ኤልያስ ደግሞ በሕይወት እያሉ ወደ ሰማይ የሚሄዱ ሰዎችን ያመላክታል። እግዚአብሔርን ሙሴን ኦልሬዲ ቀብሮታል። ነገር ግን እግዚአብሔር ከምድራዊው ከናን ቢያስቀረው የሰማዩን መንግስት ለመስጠት ሲመጣ ሰይጣን ስለ ሙሴ ስጋ ምን አደረገ? ተከራከረ። ስጋው ማለት ይሄ የሚበሰብሰው ስጋ አይደለም። የሚበሰብሰው ስጋ ለሰይጣን ምንም አያደርግለት። ምን ማለቱ ነው? ልክ እንደ ኢያሱ መጽደቅ የለበትም፣ ሰው ገሏል፣ እንዲሆኗል። ስለዚህ እሱ ትንሣኤን ማግኘት የለበትም እያለ ከማን ጋር ሲከራከር ነው የምናየው? ከሚካኤል ጋር ሲከራከር እናያለን። እየተረዳችሁ ነው? ነገር ግን ሚካኤል ጌታ ይገስጽህ አለው እንጂ የስድብን ቃል አላወጣም ይላል። አሁን እዚህ ክፍል ላይ የሚነሳው ጥያቄ እሱ ራሱ ጌታ ወይንም ኢየሱስ ክርስቶስ ቢሆን ኖሮ ይገስጸው ነበር እንጂ ራሱን በሁለተኛ መደብ አድርጎ ጌታ ይገስጽ አይለው ነበር ነው የሚለው። ቅድም ያየነው የዘካርያስ ምዕራፍ 3 ላይ እግዚአብሔር ምን ብሎ ነው የገሰጸው? ምን ብሎ ነው የገሰጸው? እግዚአብሔርም ሰይጣን ሆይ እግዚአብሔር ይገስጽ። እግዚአብሔር እሱ ራሱ መገሰጽ አይችልም ነበር? ይችላል። ነገር ግን እግዚአብሔር እሱን በሁለተኛ መደብ ላይ አድርጎ ልክ መልአኩ ሚካኤል እንዳደረገው የመላእክት አለቃ ሚካኤል እንዳደረገው እግዚአብሔርም ሰይጣንን ይለዋል፣ ሰይጣን ሆይ እግዚአብሔር ይገስጽ፣
ኢየሩሳሌምን የመረጠ እግዚአብሔር ይገስጽ፣ በውኑ ይህ ከእሳት የተነጠቀ ትንታግ አይደለምን ይለዋል። እዚህ ቦታ ላይ ታዲያ ለምን እግዚአብሔር ገስጨዋለሁ አላለም? ራሱ እግዚአብሔር ቢሆን ኖሮ ልንል ነውን? የይሁዳ ምዕራፍ 9ን እንደዛ ብለን ከተረጎምን እግዚአብሔር እሱ ራሱ ገጸ ስላልገጸጸ እግዚአብሔር ይገጽጽ እያለ ወደ ሌላ ሪፌር እያደረገ ነው ልንል ነውን? አይደለም። ከይሁዳ 9 ጋር ኮምፕሊትሊ ተመሳሳይ ክስ፣ ተመሳሳይ መልስ ነው። ስለዚህ ኢየሱስ ሊሆን አይችልም ወደሚል ድምዳሜ ላይ አያደርስም። ሕይወትን ለሙሴ ሊሰጠው የሚችል ሙታንን ሊጠራ የሚችል ያ ስልጣን ያለው ማን ነው? ኢየሱስ ክርስቶስ ብቻ ነው። በብሉይ ኪዳን ማን ብሎ የተገለጸው? ሚካኤል ተብሎ የተገለጸው። የመጨረሻውን ክፍል እናይና እንዘጋለን። ራእይ ምዕራፍ 12 ቁጥር 7 ላይ እንደዚህ ይላል፣ እናንብበው። በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ማና ማን? ሚካኤልና መላእክቱ ዘንዶውን ተዋጉ። ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውምም። በእንግሊዘኛው ስናነብ ማይክል ኤንድ ሂዝ ኤንጅል ነው የሚለው። ሚካኤልና ማን? መላእክቱ። ሚካኤል ማን አለው ማለት ነው? በሱ ቢሎንግነስ ውስጥ ያሉ ምኖች አሉት? መላእክቱ አሉት ማለት ነው። እዚህ ቦታ ላይ ሚካኤልን እንደ ጦር አዛዥ ወይንም እንደ ኮማንደር ይገልጿል። ሚካኤል ምን የሚያደርግ? የሚዋጋ ምኖች ያሉት የሚዋጉ ከሱ በኋላ የሚከተሉ ጭፍሮች ያሉት እንደሆነ ይገልጻል። ሚካኤልና መላእክቱ በማለት ተመሳሳዩን ታሪክ ኢያሱ ምዕራፍ 5 ቁጥር 13 እስከ 15 እናያለን። ኢያሱ ምዕራፍ 5 ቁጥር 13 እስከ 15 እናንብብ። እንዲህም ሆነ ኢያሱ በኢያሪኮ አጠገብ ሳለ ዓይኑን አንስቶ ተመለከተ፣ እነሆም የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ ነበረ። ምን የያዘ? ምን የያዘ? በሰይፍ ምንድን ነው የሚደረገው? መቼም ገበሬ አይሆንም ሰይፍ የያዘ ሰው አይደል? ልክ ነኝ አይደል? ሰይፍ የያዘው ለምንድን ነው? ወታደር ስለሆነ። ወታደር ነው አይደል ሰይፍ የሚይዘው? የሚዋጋ ሰው ነው ሰይፍ የሚይዘው። የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ ነበር። ኢያሱም ወደ እርሱ ቀርቦ ከእኛ ወገን ወይስ ከጠላቶቻችን ወገን ነህን አለው። እርሱም አይደለሁም፣ እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ አለ። ይህ አካል በእጁ ሰይፍ የያዘ አካል ራሱን እንደማን ነው የሚገልጸው? የእግዚአብሔር ሰራዊት አለቃ ሆኜ መጥቻለሁ አለ። ኢያሱም ልክ በዛው ሰዓት ወደ ምድር በግንባሩ ተደፍቶ ሰገደለት። ይህን በእንግሊዝኛ ስናይ ይህ የእግዚአብሔር ሰራዊት አለቃ የሚለውን ምን ይሆነዋል? ካፕቴን ይለዋል። አንዳንድ ትርጉም ደግሞ ኮማንደር ይለዋል። ይሄ አካል እግዚአብሔር ባይሆን ኢያሱ ለምን ይሰግድለታል? ትልቁ ነገር እዚህ ጋር ነው። ኢያሱ ምን አደረገ? በግንባሩም ተደፍቶ ሰገደለት ይላል። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደለትና ጌታዬ ለባሪያው የሚነግረው ምንድነው አለው። የእግዚአብሔርም ሰራዊት አለቃ ኢያሱን አንተ የቆምክበት ስፍራ የተቀደሰ ነውና ጫማህን ከእግር አውልቅ አለው። ኢያሱም እንዲሁ አደረገ። እቺን ታሪክ ምናውቅ አይመስላችሁ? የት ያለች ታሪክ ነች? ዘጸአት ምዕራፍ 3 ላይ ልክ ተመሳሳይ ታሪኩን እዚህ ጋር እናገኛለን።
አንተ የቆምክበት መሬት ምንድነው? የተቀደሰ ነውና ምን አድርግ? ጫማህን አውልቃል። ኢያሱም ሰግዶለታል። እሱም እንደዛ ሲል እንመለከታለን። ለሙሴ ሲገለጥ እንደ እግዚአብሔር መልአክ ነበረ። እዚህ ጋር ግን እንደ ተዋጊ ሆኖ ነው የተገለጠው። እዚህ ጋር ኢያሱ የሰገደለትና ያመለከው ማንን ነው? የእንግሊዝኛው ቅጂ worship ኦር በግሪኩ መጽሐፍ ቅዱስ ፕሩስኩኖ ይለዋል ይሄን ክፍል። ይሄ ማለት ዝም ብሎ ጎንበስ ማለት ሳይሆን ለአምላክ የሚደረግን ልዩ አምልኮ ወይንም ስግደትን ነው የሚያሳየው። ለአምላክ ብቻ የሚደረገው ይህ ለአምላክ ብቻ የተገባውን ስግደት ኢያሱ ለማን ሲሰግድ እናያለን? ለእግዚአብሔር ሰራዊት አለቃ ለተባለ አካል፣ ሰይፍ በእጁ ለያዘ አካል። ኢየሱስ ሰይጣን በፈተነው ጊዜ ለእግዚአብሔር ብቻ ስገድ እንዳለን አስተምሮናል። ስለዚህ ኢያሱ የሰገደው ለማን ነው? ያኔ ለሙሴ የተገለጠው የእግዚአብሔር መልአክ የተባለው ስሙ ድንቅ የተባለው ስለኔና ስለናንተ ኃጢአት ሰው ሆኖ ለተወለደው ለማን? ለኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ እዚህ ቦታ ላይ ምን ሆኖ መጥቷል? ኮማንደር ወይንም የጦር አዝማች ሆኖ መጥቷል። ልክ በዘጸአት 3:5 ሙሴን እንዳዘዘው ኢያሱንም ሲያዘውና ሙሴም ኢያሱም ሲተገብሩ እናያለን። እዚህ ቦታ ላይ ባህሪውን ተግባሩን በማየት ይህ የእግዚአብሔር ሰራዊት አለቃ የተባለው አካል ሌላ ሳይሆን ኢየሱስ ራሱ እንደሆነ እንደመድባለን። ሰራዊት የሚባሉት መላእክት ወይንም የሰማይ ጭፍሮች እንደሆኑ ይናገራል። የእግዚአብሔር ሰራዊት የሚባሉት መላእክት ወይንም የሰማይ ጭፍሮች እንደሆኑ እናያለን። በሌላ አገላለጽ የእግዚአብሔር መላእክት አለቃ ማን በተጠራበት ስም? ሚካኤል በተጠራበት ስም የመላእክት አለቃ እንደተባለው ሁሉ ይህ አካል ማን ተብሎ ተጠርቷል? የእግዚአብሔር መላእክት አለቃ ብለን መጥራት እንችላለን። ልክ በይሁዳ መጽሐፍ ላይ እንዳየነው። በሌላ ቦታ ደግሞ ራእይ ምዕራፍ 19 ቁጥር 11 እስከ 14 ስናይ እንደዚህ ይላል። ሰማይም ተከፍቶ አየው፣ እነሆም አምባላይ ፈረስ የተቀመጠበትም የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋል። ይህ በአምባላይ የተቀመጠው ምን ያደርጋል? በጽድቅም ይፈርዳል፣ ከዛስ በኋላ ይዋጋል። በእንግሊዝኛው ትርጉም he makes war ነው የሚለው። ጦርነትን ማወጅን መዋጋትን ነው የሚናገር። በሌላ በኩል ደግሞ ምን ያደርጋል? ይፈርዳል። አይኖቹም እንደ እሳት ነበልባል ናቸው። ማን እንደሆነ እንይ። በራሱም ላይም ብዙ ዘውዶች አሉት። ከእነርሱም በቀር አንድ እንኳ የማያውቀው የተጻፈበት ስም አለው። በደምም የተረጨ ልብስ ተጎናጽፏል። ይሄ የኢየሱስ ክርስቶስን መስዋዕትን ነው የሚናገረው። ስሙም ማን ይባላል? የእግዚአብሔር መልአክ ተብሏል። የእግዚአብሔርም ቃል ተብሏል ይላል። በዮሐንስ ምዕራፍ 1 ላይ ስናይ ቃል የተባለው ማን እንደሆነ እናያለን። ኢየሱስ ክርስቶስ እንደሆነ እናያለን። እዚህ ቦታ ላይ ሰይፍ የያዘው በአምባ ላይ ፈረስ የተቀመጠው ማን ነው? ኢየሱስ ክርስቶስ ነው የሚዋጋው። መጽሐፍ ቅዱስ ሲናገር እግዚአብሔር ምን እንደሆነ ይናገራል። ተዋጊ ነው። ስሙ ምንድነው? እግዚአብሔር ነው ይላል። በሰማይም ያሉት ጭፍራዎች ነጭና ጥሩ ቀጭን የተልባ እግር ልብስ ለብሶ በአምባላዮች ፈረሶች ተቀምጠው ማንን ይከተላሉ? ከላይ ያየነውን ማንን? ኢየሱስ ክርስቶስን ይከተላል። ኢየሱስ ክርስቶስ በአምባላይ ፈረስ ተቀምጧል። ሰይፍ ይዟል። ለጦርነት ይወጣል። ከዛ በኋላ በጽድቅ ይፈርዳል።
ግን ማንን አስከትሏል? መላእክትን አስከትሏል። መላእክትን ማዘዝ የሚችለው ማን ነው? ኢየሱስ ክርስቶስ እንደሆነ እናያለን። በእንግሊዝኛው ትርጉም armies which were in heaven ይላቸዋል። በሰማይ ያሉ መላእክት ወይም ጭፍራዎች ለውጊያ ማንን ይከተላሉ? ኢየሱስ ክርስቶስን ይከተላሉ። ራእይ ምዕራፍ 12 መልአኩና ሚካኤልና መላእክቶቹ ከማን ጋር ተዋጉ? ከሰይጣን ጋር ተዋጉ። ይሄ አካል ሚካኤል የተባለው ምኖች አሉት? መላእክቶች አሉት። የሚያሰማራቸው መላእክቶች አሉት። ይህ መላእክትን የሚያሰማራው እዚህ ሁለት ቦታ እንዳየነው ኢየሱስ ክርስቶስ እንደሆነ እናያለን። መላእኮች የኢየሱስ እንደሆኑ በሌላም ቦታ ይናገራል። ማቴዎስ ወንጌል ምዕራፍ 16 ቁጥር 27 ላይ የሰው ልጅ ከመላእክቱ ጋር ከምኑ ጋር? ከመላእክቱ ጋር የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉ እንደ ስራው ያስረክበዋል ይላል። የእንግሊዝኛው ትርጉም እቺ ከመላእክቱ ጋር የሚለውን ቦታ with his angels ነው የሚለው። ማቴዎስ 24:13 ላይ ክርስቶስ ስለመምጣቱ ምልክቶች ምን እንደሆኑ ከተናገረ በኋላ 21 ላይ እንደዚህ ይላል፣ መላእክቱንም ከታላቅ መለከት ድምፅ ጋር ምን ያደርጋቸዋል? ይልካቸዋል። ከሰማያትም ዳርቻ እስከ ዳርቻው ከአራቱ ነፋሳት ያሉትን የተመረጡትን ይሰበስባሉ ይላል። ይህ መላእክት የሚታዘዙት የመላእክት አለቃ የሆነው በብሉይ ኪዳን ሚካኤል የተባለው ኢየሱስ ክርስቶስ ነው። አሜን አሜን። ይህንን ክፍል የሚለራይት ሙቭመንት ወይንም አድቬንቲስቶች በ1844 ሳይመጡ በፊት የፕሮቴስታንት ሪፎርም አራማጆች በብዙ ቦታ ገልጸውታል። አብዛኛዎችም ያምኑታል። ይህ መልአክ እንደ መልአክ የቀረበው ወይንም ሚካኤል የተባለው አካል ኢየሱስ ክርስቶስ አይደለም ማለት ዛሬ ስለኛ ኃጢአት መላእክት በእግዚአብሔር ፊት ይቆማሉ፣ ይማልዳሉ እየተባሉ ያሉ ሃይማኖቶች አይነት ምንፍቅናን ያመጣል። መላእክት አያማልዱም ስንል መላእክት ያማልዳሉ ይላሉ። እስቲ ጥቅስ አሳየኝ ስንላቸው ምን ነው የሚያሳዩት? ዳንኤል ምዕራፍ 12 ቁጥር 1ን ያነሱና ይሄው መልአኩ ሚካኤል ይላል። እሱ ደግሞ ታላቁ መልአክ ሚካኤል የመላእክት አለቃ ሚካኤል ይላል። እሱ መልአክ እንደሆነ ማንም ሰው ያምናል። ስለዚህ ምን ያደርጋል? ይሄው ስለኔ ኃጢአት ምን ይሆናል? ይቆማል። ከዛ በኋላ ምን ያደርገኛል? ይጠብቀኛል። ከዛስ ያድነኛል ብሎ ዛሬ በዓለም ላይ እየተነሱ ያሉ አይነቶች ምንፍቅናቸውን ያስከትላል። ሌላኛው ደግሞ እንደዚህ አይነት ጥቃቅን የሚመስሉ ረቂቅ የሆኑ ነገሮችን ማጥናታችንና ይሄን ዕውቀት በዚህ ቤተክርስቲያን መኖሩ የሚያሳየው ምንድን ነው? አብዛኛዎቹ እንዳሉት ዝም ብሎ መከተል ሳይሆን መልአክ የሆነ አካል ራሱ መልአክ ነው አይደለም ወይስ ማንን ነው የሚወክለው ብለን አጥንተን የምንቀበል እውነተኛ ቤተክርስቲያን እንደሆንን ከሚያረጋግጡ ነገሮች አንደኛው ሚካኤል እኛን ብቻ ሳይሆን መላእክትን ጭምር የሚረዳ ስለኛ ኃጢአት በመጨረሻው ዘመን የሚቆመው ኢየሱስ ክርስቶስ እንደሆነ ከዚህ ጥናታችን እንረዳለን። ስለዚህ ሰሞኑን እየተነሳው ያለውን ነገር አይተናል። ይሄንን በአጭር ጊዜ ለማቅረብ ሞክረናል። ጸሎት አድርገን እንጨርስ። ልዑል እግዚአብሔር ሆይ እናመሰግናለን። ክብር ምስጋና በኢየሱስ ስም ለአንተ ይሁን። ጌታ ሆይ አንተ ሰው ሆነ ከመምጣት በፊት ሚካኤል የሚል የማዕረግ ስም ይዘህ ስለ ሙሴ ስለተከራከርክ
ጌታዬና አምላኬ ሆይ ዳንኤልን ለመርዳት የሚመጣውን ገብርኤልን መጥተህ ስለረዳኸው የኛ አምላክ የሚዋጋ የሚረዳ የሚጠብቅ ስለኛ ኃጢአት የሚቆም የሚታደግና የሚያድን መሆኑን እንድንረዳ ይህን ጥናት እንድናጠና ስለረዳን ክብር ምስጋና ለአንተ ይሁን። ጌታ ሆይ ሌላ ማንንም ሳይሆን በዚህ ጥናት ውስጥ አምላክ የሆነውን መድኃኒት የሆነውን ኢየሱስ ክርስቶስን ማየት እንድንችል አንተ እርዳን። ጥበብን ዕውቀትን ጨምርልን። ይህን ሰንበት ደግሞ በመልካም እያሳለፍን ስለሆነ ክብር ምስጋና ለአንተ ይሁን። ጌታዬና አምላኬ ሆይ በሁሉ ነገር ከኛ ጋር ሁን፣ አትለየን። ሁሉ ይቻልሃል። ለአንተ ልጅ በሆነው ለእኛ ጌታችንና መድኃኒታችን በሆነው በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ።